ሙሉ አለም አለማየሁ ከደበበ ክንፈ ህንጻ ስራ ተቋራጭ ኮንስትራክሽን ኢንጂነር ነኝ። ደበበ ክንፈ ህንጻ ስራ ተቋራጭ የሁለተኛ ጊዜ ሪኖቬሽን በቡናና ሻይ ሜክሲኮ አካባቢ የሚገኘውን ዋና ቢሮ ግንባታን ሪኖቬሽን እየሰራ ነው። ከዚህ በቀደም በትምህርት ሚኒስቴር 4 ኪሎ አካባቢ ሪኖቬሽን ኦልድ ቢልዲንግ ላይ ሰርቶ አጠናቆ ያስረከበ ሲሆን ያሁኑን ደግሞ ቡናና ሻይ የመንግስት ህንጻዎችን በነባርነታቸው አስጠብቆ ከመሄድ አኳያ ትልቁን ሚና እየተጫወተ ያለ ድርጅት ነው። ይህ ቡናና ህንጻ በአሁኑ ሰዓት 59.9% ላይ ይገኛል። ከ11ኛ ፍሎር እስከ 5ኛ ፍሎር አጠናቀን ከታች ያሉ ሳችን ላይ ስራ እየሰራን እንገኛለን። ያው ደበበ ክንፈ ህንጻ ስራ ተቋራጭ ነባር ህንጻዎችን በአዲስ መልኩ እያደሰ በጥሩ ሁኔታ እየሰራን የምንገኝ እንሆናለን። አመሰግናለሁ። እሸቱ አደም ይመር ይባላለሁኝ። የስራ ድርሻዬ ፕሮጀክት ኢንጂነር ነኝ። አሁን ካሁን በፊት የሰራሁባቸው ስራዎች መቅደላ አምባ ዩኒቨርሲቲ ፕሮጀክት ማናጀር ነበርኩኝ። ጣና በለስ ፕሮጀክት ላይ እንደዚሁ በፕሮጀክት ማናጀርነት አገልግያለሁ። አዲስ አበባ ቤቶች ልማት በሲኒየር ኦፊሰር ኢንጂነርነት አገልግያለሁኝ። አሁን እየሰራሁበት የሚገኘው በደበበ ክንፈ ህንጻ ስራ ተቋራጭ በአዲስ አበባ ቡናና ሻይ ህንጻ የሪኖቬሽን እድሳት ስራ እየሰራሁ እገኛለሁኝ። የስራ ደረጃው እስካሁን የደረሰበት 59.9% ደርሰናል። የስራ ጠቀሜታው በአዲስ ቴክኖሎጂ የቢልዲንጉንም የቢሮውንም ስራ የማዘመን ስራ የመስራት ስራዎችን እየሰራን እንገኛለን።